40 ሚሊዮን ካሜራ ባክኗል። ኢትዮጵያ ውስጥ አሁን 73 ሚሊዮን ሰው ስልክ አለው። ከዚህ ውስጥ ከ35 እስከ 40 ሚሊዮን የሚጠጋ ሰው ስማርትፎን አለው። ምን ማለት ነው? ከ35 እስከ 40 ሚሊዮን ካሜራ፣ በጣም ምርጥ ካሜራ አለ። ሚሞሪ፣ በጣም ከፍተኛ ሚሞሪ ያላቸው ስልኮቹ። አንዳንድ ሰው ፎቶ ያስቀምጥበታል፣ አንዳንድ ሰው ዳታ፣ አንዳንድ ሰው ምናምን። አሁን ለምሳሌ ይሄ ሴልፎን የኔ ቢሆንና የሚሰካው ሶኬት ከአንዳችሁ ጋር ቢለያይ የግድ ቻርጀር ስታንዳርድ ካልተመሳሰለ በስተቀረ በየቦታው ቻርጀር ላገኝ አልችልም። ስታንዳርድ ያስፈልጋል። ሶኬት የሁላችን ሶኬት ቢለያይ አሁን ላፕቶፕ ይዤ መጥቼ እዚህ ማቅረብ አልችልም፣ ምክንያቱም ስታንዳርዱ የተለያየ ስለሆነ። ዩኤስቢ ፖርት በፍላሽ አምጣ አስገባልኝ ፍላሽ ልስጥ የሚባለው ጉዳይ ስታንዳርድ ስላለ ነው እንጂ ያንተና የኔ ፍላሽ ቢለያይ ያንተና የኔ ፖርት ቢለያይ አንችልም፣ ማድረግ አንችልም። ወይም በመንገድ ላይ ህግ ባይኖር እኔ በቀኝ አንተ በግራ ብትነዳ ይሆናል፣ እኔ ወደዛ አንተ ወደዚህ ይሆናል። ህግ ያስፈልጋል፣ ስታንዳርድ ያስፈልጋል። ኮሙናል ቴክኖሎጂካል ጋጀት የጋራ ስታንዳርድ ከሌለ መጠቀም አይቻልም። በዚህም ምክንያት ፓብሊክ ቨርቹዋል ኢንፍራስትራክቸር ካልገነባን በስተቀረ ቅድም ያነሳሁላችሁ ነገር በሙሉ አደገኛ ጣጣ ያመጣል። አሁን የሚታሰበው ፌዴሬትድ ማሽን ለርኒንግ ነው። ፌዴሬትድ ማሽን ለርኒንግ ማለት ኢትዮጵያ ውስጥ አሁን 73 ሚሊዮን ሰው ስልክ አለው። 73 ሚሊዮን። ከዚህ ውስጥ ከ35 እስከ 40 ሚሊዮን የሚጠጋ ሰው ስማርትፎን አለው። ከ35 እስከ 40 ሚሊዮን ምን ማለት ነው? ከ35 እስከ 40 ሚሊዮን ካሜራ፣ በጣም ምርጥ ካሜራ አለ። አዲስ አበባ ከተማ ስንት ካሜራ አለው? 2000 3000 ስንት አላችሁ? እሺ 5000 ላብዛው። ግን 40 ሚሊዮን ካሜራ ባክኗል። እኔም የግሌን አንተም የግልህን እሱም የግሉን ስለሆነ ይሄ ሁሉ 40 ሚሊዮን ካሜራ በጋራ ዳታ ኮሌክት ቢያደርግ ቅድም ያነሳሁት የዳታ ችግር ተፈታ ማለት ነው። ሁለተኛ ሚሞሪ፣ በጣም ከፍተኛ ሚሞሪ ያላቸው ስልኮቹ እያንዳንዱ ያለው በጣም ከፍተኛ በጊጋዋት የሚለካ ነው ፓወሩ። 40 ሚሊዮን ቢደመር ካፓሲቲ ተመልከቱ ምን ያክል ክላውድ እንደሚገነባ። አንዳንድ ሰው ፎቶ ያስቀምጥበታል፣ አንዳንድ ሰው ዳታ፣ አንዳንድ ሰው ምናምን። ግን ቨርቹዋሊ ኮኔክትድ ቢሆን የጋራ ቢሆን እንደ ሀገር 40 ሚሊዮን ስማርትፎን ማለት በጣም በጣም ከፍተኛ ነገር። ሲፒዩ አለው፣ ሴንሰር አለው፣ ሚሞሪ አለው፣ ራሱ ኮምፒውተር ነው። 40 ሚሊዮን ኮምፒውተር ማያያዝ ማለት ትልቅ ሀብት ነው። ግን አሁን ያለው ሰው የለም የኔን ኮምፒውተር የኔን ስልክ ካንተ ጋር አላገናኝም፣ የኔን ዳታ ካንተ ጋር አላገናኝም የሚል ቲንኪንግ አለው። የኔን ዳታ የኔን ስልክ ለብቻዬ እንጂ በቨርቹዋል ኢንፍራስትራክቸር ማያያዝ የለብኝም ካሉ ምን ማለት መሰላችሁ? መንገድ ኢራ የሚሰራው ስለሚያስጠላኝ የራሴ ሃይዌይ ሰርቼ ነው መኪና የሚነዳው እንጂ የእናንተን መንገድ አልጠቀምም ማለት ነው። ኦር ይሄ በቧንቧ ውስጥ የሚመጣ ውሃ አልፈልግም፣ ከጓሮ ውሃዬን ቆፍሬ የራሴን ውሃ ጠጣለሁ ማለት ነው። ኦር የህዳሴ ግብፅ ጭቅጭቅ ያለበት ኢነርጂ አልፈልግም፣ የራሴን ኢነርጂ አምርቼ ለቤት ይጠቀማለሁ ማለት ነው። ይቻላል። ሰው የራሱን ውሃ፣ የራሱን መንገድ፣ የራሱን መብራት፣ የራሱን መድኃኒት በራሱ አምርቶ እንደማይጠቀመው ሁሉ የኔ የሚባል ዳታ የለም። ወደ ክላውድ አስገብተን ናሽናል ሪሶርስ ካላደረክ በስተቀረ በጣም ጉዳት አለው። ይሄ ኢትዮ ስታክ ልክ እንደ ኢንዲያ ስታክ ማለት ነው። ለምሳሌ አንድ ሰው ኢንቨስት አደርጋለሁ ሲል ካርታ አምጣ፣ ኢንቨስትመንት ላይሰንስ አምጣ ትለዋለች። ወይም እቀጠራለሁ ሲል ትምህርት ማስረጃ አምጣ፣ ከየትኛው ዩኒቨርሲቲ ይባላል። ከተለያየ ሴክተር መረጃ ከመውሰድ ቅድም ባልኳችሁ ፌዴሬትድ ቨርቹዋል ኢንፍራስትራክቸር ካለ እኔ አብይ ነኝ ስል ብድርም ይሁን መሬትም ይሁን ኢንቨስትመንትም ይሁን ስራ ቅጥርም ይሁን እኔን ሳትጠይቀኝ
ከክላውድ ዳታ ትወስዳለች ማለት ነው። ይሄ በጣም በከፍተኛ ደረጃ ብዙ ጉዳይ ያቃላል። ዲጂታል አይዲ አለ። የዲጂታል ሲግኒቸር እና ኤሌክትሮኒክ ሲግኒቸር የተለያየ ነገር ነው። ኤሌክትሮኒክ ሲግኒቸር ማለት ልክ ፊርማችሁ በፎቶ ኮምፒውተር ውስጥ ገብቶ ማለት በፎቶ መልክ። ዲጂታል ሲሆን ግን ፕሮቶኮል ኢንክሪፕሽን ነው። እያንዳንዱ የፊርማ ፒስ ተመልሶ በማይደገም መልኩ ማለት ነው። ዲጂታል ሲግኒቸር ካለ የትምህርት ማስረጃ፣ የካርታ፣ የባንክ የምናምን የሚባል ጉዳይ ፎርጅን ሊሰራ አይችልም፣ ፓስፖርትን ጨምሮ። ወደዛ የሚወስድ ኢትዮስታክ አብዛኛውን ሰርቪስ የሚሰበስብ ካልጀመርን በስተቀረ አደገኛ ነው። ከዚህ ውስጥ አንዱ ፋይዳ ነው። የሚገርማችሁ ፋይዳ በኦሮምኛ ፋይዳ ነው፣ በአማርኛ ፋይዳ ነው፣ በሶማልኛ ፋይዳ ነው፣ በአፋርኛ ፋይዳ ነው፣ በትግረኛ ፋይዳ ነው። የሚገርማችሁ በአረብኛ ፋይዳ ነው፣ በሂንዱ ፋይዳ ነው፣ በተርኪሽ ፋይዳ ነው። ከየት እንደመጣ አላቅም። በብዙ ቋንቋዎች ፋይዳ አንድ ወርድ ነው እና የኛ ዲጂታል አይዲ ስሙ ፋይዳ ነው። ዲጂታል አይዲ በጣም 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 ጠቃሚ ነገር ነው። ከዚህ ቀደም አንስቼላችኋለሁ። ከህዳሴ የሚያንስ አይደለም። ለምሳሌ ዲጂታል አይዲ ሙሉ ብንሰራ እንደ ሀገር አውቶማቲካሊ 7% የኢትዮጵያ ጂዲፒ ይጨምራል። 7% ምንም ነገር ሳይለኩ በዲጂታል አይዲ ብቻ 7% ጂዲፒ ሬዝ ያደርጋሉ። ቢኮዝ በጣም ብዙ ኢንፎርማል ማርኬት ወደ ፎርማል ስለሚያመጣ ሰው ዲጂታል አይዲ አለህ ማለት ለምሳሌ ጂፒኤስ ድሮ ጠፍታችሁ የት ነው ያለው ስልህ ጂፒኤስን አይተህ ሎኬሽን እዚህ ያለው ትላለህ። ልክ እንደዛ በፋይዳ ማነሽ የሚለው ሳይምታታ ማንነት ይታወቃል ማለት ነው። ኮላተራል ነው እሱ። ለምሳሌ መኪና፣ የእናንተ ሁሉ መኪና ታርጋ ባይኖረው የመኪናው ባለቤት ይታወቃል፣ ህጋዊ መሆኑ ይታወቃል። ፋይዳ ወይም ዲጂታል አይዲ የሌለው ሰው ማለት ታርጋ የሌለው መኪና ማለት ነው። ታርጋ የሌለው መኪና ለብዙ ጉዳይ የተጋለጠ ነው። ዲጂታል አይዲ ዘንድሮ 3 ሚሊዮን ገብተናል። በሚቀጥሉት 3 ዓመታት 90 ሚሊዮን ለመግባት እየሰራን ነው። ጊዜ ያልወስድባችሁም። ኮንሺየስ ሁኑ። በጣም ኢምፖርታንት ነገር ነው። አሁን ያለው የካርታ ማጭበርበር፣ የባንክ ማጭበርበር፣ የምናምን ማጭበርበር ሁሉ መልክ የሚይዘው ዲጂታል አይዲ ሲሰራ ነው። አሁን የቴክኖሎጂ ፋይዳ ከዕዳ ወደ ምንዳ እንዴት እንድንሸጋገር ያደርገናል? የእኛስ ሚና ምንድን ነው ያላችሁ እንደሆነ አንደኛ የግብርና ፕሮዳክቲቪቲ፣ ደህንነት፣ የከተማ ሰርቪስ፣ መልካም አስተዳደር፣ ጤና፣ ትምህርት የማይነካው ነገር ስለሌለ እኛ ደግሞ ዓላማችን እነዚህ ማዘመን ስለሆነ ቴክኖሎጂ ካልተጠቀምን በስተቀረ ልንቀይረው አንችልም። The great divider of our age is technology። ዋናውን የዚህን ዘመን ታሪክ ቀልባሽና ቀያሪ የሆነውን ነገር ሳንይዝ ዕዳን ወደ ምንዳ መቀየር አንችልም። ይሄ ማለት እዚህ ያለ ሰው በሙሉ የኤአይ ኤክስፐርት እንዲሆን አይደለም። ኤአይ ኢምፖርታንት መሆኑ ገብቶን ወጣቶች አስተምረን፣ ወጣትን ቢቀር ልጆቻችሁን አስተምረን ኋላ ያልቀረች አገር የምንፈጥርበትን በትምህርት ስርዓቶቻችን እንዲካተት የምናደርግበትን መንገድ እንደ መሪ እንድናስብ ነው። እንደ መሪ ቴክኖሎጂ በከፍተኛ ደረጃ የሚያዘገይ ወይ የሚያፈጥን ነው። ገንዘብ፣ ጊዜ፣ ትርክት፣ ግንኙነት፣ ሚዲያ፣ ፐብሊክ ሰርቪስ፣ ሞራል፣ ሰላም ዩኔሚት የማይነካው ነገር የለም። የዘመኑን ታላቁ ሪነ ፈጣሪ መሆኑን ከገባን እሱን መምራት፣ እሱን ማስተዳደር፣ እሱን ማዘመን አንዱ የመሪ ጉዳይ ይሆናል ማለት ነው። ራሱ በቴክኖሎጂ ዕዳ አለብን፣ ራሱ በኔቸሩ ሌሎች በመንካት ደግሞ እንደዚሁም ዕዳ አለብን። ይሄን ወደ ምንዳ መቀየር ያስፈልጋል። ኤአይ ዕዳ ወይስ ምንዳ የሚለው በመሪዎች ይወሰናል። አሁን እኛ ከ5 ትሪሊየን 1% ለመውሰድ ከሄድን ጤናችን ከቀየርንበት፣ ትምህርት ከቀየርንበት፣ የሰው ልጅ ያለውን አቅም ኮምፒት ማድረግ እየቻለ እያደገ ከሄደ ቢያንስ ሊያፈርሱን በዲፕ ፌክ ሲልኩብን የኛ ልጆች አይ ይሄ ኤአይ ነው ይላሉ።
ቢያንስ አንጠፋም። ቢያንስ አፍሪካን የሚጎዳ ጉዳይ ሲመጣ በአድዋ ላይ አባቶቻችን ሞተው ለአፍሪካ የነጻነት ፈርቀዳጅ ነበሩ። አሁን እንደ ዋዛ የምናየው የህዳሴ ጉዳይ አፍሪካ ውስጥ በጣም ብዙ ቦታ 10-15 ዓመት ሙሉ ስለ ግድብ የሚናገሩ አሉ። አፍሪካ ውስጥ የክሊን ኢነርጂ ብቻ ሳይሆን የኢነርጂ ዲማንድ እያደገ አፍሪካ መልስ ይሰጥ አይደለም። ህዳሴ ሲያልቅ ፈርቀዳጅ ነው። ኤአይም እንደዚሁ ፈርቀዳጅ መሆን ያስፈልጋል። አለበለዚያ መልሰው አፍሪካን ኮሎናይዝ የሚያደርጉበት አቅም በኤአይ ይፈጠራል። ፈጠራ ዋነኛ ግብአት ነው። ፈጠራ ዋነኛ ውጤት ነው። ኢንፑት ነው፣ አውትፑት ነው። በፈጠራ ድህነት ይቀንሳል፣ ሰላም ይረጋገጣል፣ አብሮነት ይጸናል። ፈጠራን ቸል ማለት አይቻልም። በእመርታ ለመፍጠን ብቸኛው መንገድ ፈጠራ ነው። ሊፕ ለማምጣት ለመወንጨፍ ከፈለግን ብሬክ ስሩ የሚያመጡ አዳዲስ እይታዎች ማየት ይጠይቃል። ለመፍጠር በመፍጠርም መፍጠን አለብን። መፍጠንና መፍጠር ብቻ ሳይሆን ኦፖዚትም ይሰራል ማለት ነው። ለመፍጠር መፍጠን አለብን። የወል እውነት የመገንባት የወል እውነት የማጽናት ጉዳይ በዚህ ህሳቤ ውስጥ በዚህ ዕውቀት ውስጥ ይመራል። አሁን ስለ አርቲፊሻል ኢንተለጀንስ ሲነገር ምን አለበት ባንወያይ ብላ እያሰብክ ስለ ግጭት ልታወራ የምትፈልግ ሰውዬ የሚያጠፋ ይሄኛው ነው ያኛው አይደለም። በሽፍታ የሚፈርስ ነገር የለም። አሁን በኤአይ ነው የሚፈርሰው። ኮንሽስ መሆን ያለብህ ህልውናህን በሚያናጋ እውነተኛው የማፍረስ አቅም ባለው ነገር ላይ ነው። ሌላው ማነጅ አይደረግ አያስፈልግም ሳይሆን ስትሰጥ ፕራዮሪቲ ትክክለኛውን ስፍራ መዝነህ አድርግ። ዋናው አደገኛ ነገር ቴክኖሎጂካል ካፓቢሊቲስ በውጊያ በምርት በሽያጭ በፈለከው መንገድ እንፍጠር። የዛሬ 3 ዓመት ምርጫው ሲደርስ ቤዚክ ነገሮች የመለሰ አጥኢኖተታና ላይት የሚታይበት መፍረስ የማያስጨንቀው ትራንስፎርም ለማድረግ የሚያስችል ፋውንዴሽን ያለው ሀገር መሆኑን እንመን፣ እናሳይ እንችላለን። አንድ በዛኛው ተርም ኢትዮጵያ በአፍሪካ ውስጥ የብልጽግና ምሳሌ ናት። አርባናይዜሽኗ፣ ኢንፍራስትራክቸሯ፣ ክሊን ኢነርጂዋ፣ ለኢንቨስትመንት ያላት አመቺነት እያደገ ነው ያለው። ከሷ እንማር የሚሉ ሀገራት እናበራክት። በሌላኛው 10 ዓመትስ ይሄን ፋውንዴሽን ጥለን በዓለም ላይ ትልቅ ህዝብ ያላቸው ትልቅ ኢኮኖሚ ያላቸው ወሳኝ ሚና የሚጫወቱ አገር ተርታ እናስገባት እንችላለን። አጀብነ ወሎ የፍቅር ሀገር ከተገኘ ማለት ካንቺ ነው ማለት